ሞት ለማንም አይቀርም። ነገር ግን ታላላቅ የዓለማችን መሪዎች፣ ሳይንቲስቶችና ዝነኞች የዚህን ዓለም ስንብት ሲያደርጉ የተናገሯቸው የመጨረሻ ቃላት አንዳንዶቹ ያስደነግጣሉ፣ አንዳንዶቹ ያስተምራሉ፣ ሌሎቹ ደግሞ እስካሁን ያልተፈታ ሚስጥር ትተው ያልፈዋል። ዛሬ በታሪክ የማይረሱ 20 የታዋቂ ሰዎች ከመሞታቸው በፊት የተናገሯቸው እጅግ አስገራሚ ንግግሮች በዝርዝር እንመለከታለን። ወደ ዝርዝሩ እንግባ። 20ኛ ቦብ ማርሌይ። የሬጌው ንጉስ ቦብ ማርሌይ በቆዳ ካንሰር ምክንያት ህይወቱ ሲያልፍ በዓለም ዙሪያ በሚሊዮኖች የሚቆጠሩ አድናቂዎችና ከፍተኛ ሀብት ነበሩ። ነገር ግን በሚያሚ ሆስፒታል የመጨረሻዋ ትንፋሽ ሊወስድ ሰከንዶች ሲቀሩት ልጁ ዚጌን እንደዚህ አለው፣ ገንዘብ ህይወትን ሊገዛ አይችልም። ይህ ንግግሩ የሰው ልጅ መጨረሻ ላይ ምንም ጉዞ እንደማይሄድ ትልቅ ማሳሰቢያ ነው። 19 ስቲቭ ጆብስ። የአፕል መስራች የሆነው ስቲቭ ጆብስ ለረጅም ዓመታት በፓንክሪያስ ካንሰር ሲሰቃይ ቆይቷል። በጥቅምት 2011 ዓ.ም ሊሞት ጥቂት ደቂቃዎች ሲቀሩት ቤተሰቦቹን ትኩር ብሎ ተመለከተ። ከዚያም አይኑን ወደ ላይ ቀና አድርጎ በመገረም 3 ጊዜ ኦ ዋው አለ። ስቲቭ ጆብስ በዛ ሰዓት ምን አይቶ ይሆን? እስካሁን ድረስ በቴክኖሎጂ ዓለም ትልቅ እንቆቅልሽ ነው። 18 ቶማስ ኤዲሰን። አምፖልና በርካታ የሳይንስ ግኝቶችን ለዓለም ያበረከተው ኤዲሰን በስኳር በሽታ ምክንያት ለሳምንት ኮማ ውስጥ ተኝቶ ነበር። ሊሞት ጥቂት ሰከንዶች ሲቀሩት ግን በድንገት አይኑን ገልጦ ወደ መስኮት እያየ እዚያ ማዶ በጣም ያምራል አለ። ይህ ንግግሩ ከሞት በኋላ ሌላ ድንቅ ዓለም መኖሩን እንደጠቆመ ይገመታል። 17 አልበርት አንስታይን። የዓለማችን ትልቁ ሊቅ አንስታይን የሞተው በደም ስር መፈንዳት ነበር። ሰው ሰራሽ በሆነ መንገድ ህይወቴን ማራዘም አልፈልግም ብሎ ቀዶ ጥገና እምቢ አለ። ከመሞቱ በፊት ለነርሷ በጀርመንኛ የሆነ ረጅም ሚስጥር ቢናገርም እሷ ቋንቋውን ባለማወቋ ያ ታላቅ ሚስጥር ለዘላለም ተቀብሮ ቀረ። 16 ዊንስተን ቸርችል። የብሪታንያው መሪ በ90 ዓመቱ በከባድ የጭንቅላት ደም መፍሰስ አልጋ ላይ ወድቆ ነበር። የመጨረሻው ቃሉም በሁሉም ነገር ሰልችቶኛል የሚል ነበር። ዓለምን በጦርነትና በፖለቲካ ሲያናውጥ የኖረ ሰው መጨረሻ ስሜቱ መሰልቸት ነበር። 15 ሊዮናርዶ ዳቪንቺ። ይህ ድንቅ ሰዓሊ በሚያስገርም ትህትና እግዚአብሔርና የሰው ልጅን አሳዝኛለሁ፣ ምክንያቱም ስራዬ መሆን የነበረበትን ያህል ጥራት ሳይኖረው ቀርቷል በማለት የጥበብ ፍጽምና እንደናፈቀ ተሰናበተ። 14 ቻርሊ ቻፕሊን። በልብ ህመም ምክንያት ሊሞት ሲል ቄሱ መጥተው እግዚአብሔር ለነፍስህ ይዘንላት ሲሉት ቻፕሊን ለምን አይሆንም ደግሞስ የነፍሱ ንብረት አይደለችም እንዴ በማለት እስከ መጨረሻው ሰዓት እየቀለደ አለፈ። 13 ፍራንክ ሲናትራ። ታዋቂው ዘፋኝ በልብ ድካም ምክንያት ሆስፒታል እያለ የመጨረሻ ቃሉ እያጣሁት ነው የሚል ነበር። ህይወቱ ቀስ በቀስ ከእጁ እየወጣች እንደሆነ ተሰምቶት ነበር። 12 ቻርልስ ዳርዊን። በከባድ የልብ ህመም ሲሰቃይ ቆይቶ በመጨረሻው ሰዓት ለባለቤቱ ለመሞት ትንሿንም ፍርሃት እንኳን አልፈራም በማለት ለሳይንስ ያለውን ጽናት በማሳየት ተሰናበተ። 11 ኤልቪስ ፕሪስሊ። የሮክ ኤንድ ሮል ንጉስ በልብ ድካም ምክንያት በቤት ውስጥ ህይወቱ ሲያልፍ የመጨረሻ ቃሉ ለማንበብ ወደ መጸዳጃ ቤት እየሄድኩ ነው የሚል ነበር። በሚያሚ ሆስፒታል ሳይሆን እዛው ቤት ውስጥ ህይወቱ አለፈ። 10 ማሪ አንቶኔት። ወደ ግድያ ስፍራ ስትወሰድ የገዳዩን እግር በስህተት ረገጠችው። በዚህ ሰዓት እንኳን ይቅርታ አድርግልኝ ጌታዬ፣ ሆን ብዬ አይደለም በማለት ጨዋነቷን አሳይታ አንገቷ ተቀላ። 9 ሉድቪግ ቫን ቤቶቨን። በጉበት በሽታ በከባድ ሲሰቃይ የነበረው ቤቶቨን ጓደኞቼ አጨብጭቡ ድራማው አብቅቷል በማለት ህይወቱን እንደ ትልቅ የሙዚቃ ትርኢት ቆጥሮ ተሰናበተ። 8ኛ ጆን ቤሉቪ። በመድኃኒት ብዛት ምክንያት ሊሞት ሲል አጠገቡ ለነበሩ ሰዎች ብቻዬን አተውኝ በማለት በሰው ፍቅር እንደተጠማ ተሰናበተ። 7 ሳዳም ሁሴን። ወደ ስቅላት ሲያመራ በጽናት የቁርአን ጥቅሶችን እያነበበ ከአላህ በስተቀር ሌላ አምላክ የለም በማለት በሃይማኖታዊ ጽናት ህይወቱን አበቃ። 6 ማይክል ጃክሰን። በማደንዘዣ መድኃኒት ምክንያት ህይወቱ ሲያልፍ የመጨረሻ ጥያቄው ተጨማሪ ወተት የሚል ነበር። ወተት ያለው ራሱን ወተቱን ሳይሆን ነጩን ክኒን ነበር። 5ኛ ቼ ጉቬራ።
ሊገደል ሲል ገዳዩን ትኩር ብሎ አይቶ ተኩስ አንተ ፈሪ፣ የምትገድለው ሰውን ብቻ ነው በማለት በመጨረሻው ጀግንነት ተሰናበተ። አራተኛ ዋልት ዲዝኒ በሳምባ ካንሰር ምክንያት መናገር ባይችልም በአንድ ወረቀት ላይ ኩርት ሩሴል የሚል ስም ጽፎ አለፈ። ለምን እንደጻፈው እስካሁን ሚስጥር ሆኖ ቆይቷል። ሶስተኛ ፍሪዳ ካህሎ በሳምባ ምችና በአካል ጉዳት ስትሰቃይ ቆይታ በመጨረሻ ይህ ስንብት ደስ የሚል እንደሚሆን ተስፋ አደርጋለሁ፣ ዳግመኛ ላለመመለስ እመኛለሁ በማለት ከህመም ህይወቷ መገላገሏን አበሰረች። ሁለተኛ አዶልፍ ሂትለር ራሱን ከመግደሉ በፊት ለረዳቶቹ የሰጠው ትዕዛዝ አለ። እሱም ሰውነቴን አቃጥሉት ማንም እንዳያገኘው የሚል ነበር። አንደኛ ጆን ኤፍ ኬኔዲ ከመገደሉ ሰከንዶች በፊት ዳሳሶች ምን ያህል እንደሚወድህ ማስተባበል አትችልም ሲባል ያማ እርግጥ ነው ብሎ ፈገግ እንዳለ በጥይት ተመታ። እነዚህ 20 ታሪኮች የሚያሳዩ የሰው ልጅ ምንም ያህል ታዋቂ ቢሆን መጨረሻው አንድ መሆኑን ነው። ከነዚህ ውስጥ የእናንተን ልብ የነካው የትኛው ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ደግሞ ላይክ እና ሰብስክራይብ በማድረግ አጋርነታችሁን አሳዩኝ። አቦ ነኝ። ሰላም ቆዩልኝ።